ሰላም ቤተሰብ እንዴት ናችሁ? እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን። ያው ሶስን ጥምቀትን አስመልክቶ ጠርቻታለሁ። የሆነች ነገር ትንሽ ስጦታም ይዤላት መጥቼ እየጠበኳት ነው። እስቲ ጎንደሬዎች መሳይቤ እስቲ በደንብ ፍቅር ዓለም ካንቺ ጋራ ፍቅርብሽ ደስታ ለብሰሻት መቼም ሶስ ልልበሳው? አዎ ልበሽው። አንቺ የህመሜ ሐኪም እንደዚህ ኮይሻልሽ በትክክል አይጨፍኝ እየጨፍኛለሁ። እስቲ አሸነፈ ልቤ ሸጋ ልጅ ወደደ እናውን አታረሻሽ የግድማን ሳሚ የምሬ ነው። ቢያንስ እናንተ ቀሚስ ገዛ ብሎ ካሳምሽ አይ ሳሚኛው የፍቅር የመውደድሽ ለዛ ቅጣቱ በእኔ ላይ ሲበዛ ከፊቴ ነይ ያለሽ ከጎኔ አይቼሽ መች ተግብሽ በስመ አብ ጎንደሬ ነሽ መሰልከኝ። እዚህ ላይ ደግሞ ጸጉር ያለ ልብስ ያለ ጭፈራ የሚቀራ በስመ አብ እንድችልሽ በል አንተ እንድችልሽ በል እስቲ ደረሰው ደመቱ ደመቀ ምሽቱ በሉ ተደሰቱ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን። ያው ጥምቀትን አስመልክቶ ሶስንም ቀጥሬያታለሁ። እንዴት ነው አላመረብኝም? ጥምቀትን አልመሰልኩም ቤተሰብ እና ያው ሶስን ጥምቀትን አስመልክቶ ጠርቻታለሁ። የሆነች ነገር ትንሽ ስጦታም ይዤላት መጥቼ እየጠበኳት ነው። ግን ቤተሰብ አይመቸኝም ብላለች። ግን ያው እስክትመጣ ያው መጠበቅ ግዴታዬ ስለሆነ ስጦታም የሆነች ትንሽ ስጦታ ስለያዝኩላት እየጠበቅኳት እገኛለሁ። ያው ቤተሰብ ታውቃለች የሴቶችን ነገር ጸጉር ቤት ነኝ ብላኝ ያለች ምትመጣ ራሱ አይመስለኝም። ግን ዛሬ ግዴታ ስለሆነ እጠብቃታለሁ። ያው ለበዓል የሆነች ትንሽ ነገር ስላዘጋጀሁት ያችን ነገር ወስዳብኝ ብትሄድ ዛሬም ስለሆነ ብታይ ደስ ይለኛል። ለዛ እየጠበቅኳት ነው። ያው ጥምቀትን ማሽ ለብሰን ለማሳለፍ አስበናል። ያው ቤተሰብ እስቲ መታሚ የሚሆነውን ነገር አብረን እናያለን። እናም ጥምቀትን አብረን እናሳልፋለን ዛሬ እና ቤተሰብ ጸጉር ቤት ነኝ የወጣው ነው እያለች በስማ ብዙ አስቆየችኝ። ዛሬ የምትመጣ እንኳን አይመስለኝም እንጃ። እስቲ መንገዱን ባይ ራሷ አትመጣም። የደረስኩ ነው ከጸጉር ቤት ትቻለ ብላኛለች። እስቲ ከመጣች ያው እቺ ስጦታ ልሰጣት አምጥቻለሁ እና እስቲ እሷ እስክትመጣ ደበቅ የሆነ ቦታ ደበቅ ላድርጋት እቺን ስጦታ እና ቤተሰብ እስቲ ማይታይበት ቦታ ላስቀምጥና እስቲ የመጣች ነው መሰለኝ ያቺ እሷ ትሆን አትሆን እንጃ። አይ ሌላ ሰው ነው የመጣች ነው እና በቃ ስጦታውን ሰጣታለሁ እና ዛሬ ጥምቀትን አብረን እናሳልፋለን። ቤተሰብ የትም እንዳትሄዱ እየመጣች ነው እና ቤተሰብ ዛሬ ስጦታውን ሰጥቻት ያው ትደሰትብኛለች ብዬ አስባለሁ። እስቲ የምትደርሰሽ ነው እሺ ሶስ እንዴት ነሽ? እንኳን አደረሰሽ። እንኳን አብራ አደረሰሽ። እንዴት ነው ደግሞ ያማረብሽ ማለት ጥምቀትን መስለሻል። ጸጉሬ ይዛኛለሽ ጀመሩ ምን ጸጉሬ የሁሉ ሰዓት ምንድነው ማለት ተራሳው ምን ያምርብኛል። እስቲ በቃ በአንድ 5 ደቂቃ ምናምን ባለ ለምሳሌ እንዴት ነው ሰው ጋር ነው ቢኔ መጣ። ሰላም ናችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እንደናንተ እኮ ቀላል አይደለም። የኛ እንዴት ነው ማለት ነው ቆረጥ ነው። እናንተ ቤት ራሱ ማስተካከል ይችላል። እንትን ጸጉር ነው እንዴት ምን የሉሉ ሰዓት ከአንድና ከሴት ማለት ነው የጸጉር ረጅም ሰዓት የሚቆየው የማን ነው? በጣም በእኛ እኮ በብዙ ነገር ተቸግረናል። በጣም ቆየሽ የምር ልሄድ ስል ነው አጋጣሚ መጣሽ ነው ማለት ነው። ምን ያምርብኛል። እስቲ ጥምቀትን ልምስል ብዬ በዓልን መስልሃል። ምን አይ ጸጉሬን ብቻ ይሰራው ሰውነት ለመናገር ከዚህ በላይ ምን ጸጉሬን ብቻ ማለት ጸጉሬ ሜካፕ አለበት መሰለኝ። እንኳን ያለ ሜካፕም ቆንጆ ነኝ አያስፈልገኝም። አምሮብሻል የሆነ አመሰግናለሁ። ሎሚ እንዲወረወርብኝ እኮ ነው አረዝም ባይ የእውነት ግዴታ ነው። ዛሬ አንድ 5 ወንድ እንጠብቃለን
ወንድ ሎሚ ይጠብቃል። ምን ማለት ነው? መርጠን ነው እንግዲህ ከአምስት ወንድ አዎ ግዴታ ነው። እንደዚህ ያማረብን እንደዚህ ጸጉራችንን ተያይዘን ተቆጣጥረን የመጣውማ አለ ሎሚ መሰለኝ። እንደዚህ አይነት አማርኛ አይሰራም። ምን ማለት ነው? እኔ ያለው እንዴት ኧረ አንተ ጥልኛል። ምን ችግር አለው? ሎሚ በሎሚ ያደርጋለሁ ቦታውን ሁሉ ነው ያለበት ሎሚ በሎሚ ይልታል። ምን ችግር አለው? የእውነት ግን አምሮባል። መስከሰ ነው አብረን ሄደን እንግዛ ስትል አስመርጭኝ አማርጭኝ ካልባልም ጓደኝነት ለመቼ ነው? አይ እንደዛ ነበር ግን አይ የሆነች ልጅ እኮ ነው። አይ የሆነች ልጅ ነበር እሷ መታልኝ አጋጣሚ ስለሆነ ነው። አጋጣሚ እሷ ይዛልኝ መታልኝ አማረብኝ እንዴ በጣም ያማል። ግን ማናት? አይ የሆነች ልጅ አለች እሷ ገዝታልኝ ነው። የሆነች ልክ እንዴት አወቀች? ወይስ አብራችሁ ሄዳችሁ? ምን አብሬት ለለው ራሷ መርጣ ግን ጎበዝ ናት። አንቺ አይገርም ምርጫ ላይ አይ ካውድ ማርያምን አሁን አምሮባል አላልሽኝም እንዴ? ይሄ ነበር ግን በደንብ ሳይው ብዙ ማለት ነው። ኧረ ዝም በይ የእውነት አይ ቆንጆ ነው። እሷ በጣም ወደዋለች። ኧረ ማርያምን በጣም ወደዋለች። ስለወደደች ነው ተረማንተ ተው። እኔም ተመችቶኛል በጣም ግን ይሄ ባለ ያገባው ደስ ይላል። ሌላ ልብስ እኮ አለ የሚያምር ይሄ ይቅርብህ የእውነት አይ እኔ አልወደድኩትም። ጀመር ሰለም እናንተ አመጣችልኝ የባለ አይ ጊፍት ማለት ማናት? አይ ነግርሻለሁ እና እሱን አትረጋጊም እንዴ? ትንሽ አትቆይ። ምን መቆየት ያስፈልገው ማናት ማለት ያንተ ልካውቃ ከዛ እንደዚህ አይነት ለበዓል ደግሞ አስባ ስጦታ መስጠቷ ገርሞኝ እኮ ነው። ምን ማለት ነው? ቢያንስ በዓልም ስለሆነ ያው አለ በዓል አስመልክታ ሰጠች። አዎ ጥምቀትን አስመልክታ ያው ጥምቀትን ዘና ብለ አምሮብ አሳልፍ ምናምን ብላኝ እቺ ገዛችልኝ። ቢያንስ አይ ምርጫዋ ላይ አሪፍ ናት። በጣም ያምራል። እስኪ ነው ወደዛ ምንም እኔ ግን አልወደድኩም። ኧረ ያምራል። ብዙም አልሄደብኝም። እንዴት እኔ እንጃ የምርሽ ነው? አልሄደብኝም። አመራጭ ብዙም አታውቅም ልጅቱ መሰለኝ። እሷ ወደዋለች እኮ ግን ወደው በጣም ማለት እሷ ወደደችው እንጂ አንተ ላይ ሄድም ካንተ ጋር ብዙም ሄድ ነገር አላየሁም። ውድ ነው ምናምን አለች። ውድ ነው እንደዛ አለች። ለምን ገዛችልኝ ግን? ይሄን ሁሉ ለሰላም ከፈለች አንተ? እሱን እንኳን አላውቅም ግን ያው አስባለኝ ምናምን ይመስለኛል እንጂ አለሽ። እሺ ይሁን አንተ ኮድኮ ይሁን እሷ ወዳው ኮን ያደረከው ምንም አልወደድኩትም። እሱ ነው ማያምር ማርያም አልወደድኩትም። እሺ ምን ነው የባል ልብስ ሲያምራል ብዙ ጊዜ ግን ይሄን ለምን እንደሆነ አልወደድኩትም። አታመቸኝም ሳየው ግን እሺ ይሁን እና ምንድን ነበረ ከጸጉር ቤት አፋጥ ነው ያሳየኝ። ልጅቱ የገዛችልህን ልብስ ታሳየኝ አይደለም? አትረጋጊም? እሱ ራሴ ይርቦኛል በእናትህ። ከጸጉር ቤት ስወጣ ሁሉ ጊዜ ነው። አይ እንበላለን። አይ አሁን እንበላለን እና የሆነች ትንሽ ስጦታ አለችኝ ቤተሰብ እቺን ነገር ይዤላት መጥቻለሁ። ኧረ አይደለም ለጥምቀት እኔ ገዝቼልሽ ነው። ማርያም የምር ነው? አይ የምር ነው። እግዚአብሔርን በል ማርያም ለጥምቀት ለሁለታችን። ኧረ ዝም በል። ከኔ ልብስ ጋር ማች የሚያደርግ የምር ነው እንዴ? የምር ነው። የምር እንዴት አይሽ? ሳይ ነው ከኔና የኔና አይመሳሰልም። እስቲ በደንብ ላውጣ? አዎ አውጪውና ናይ ነው መቼስ ትጥም ወይስ ያው እስቲ እግዚአብሔርን በል ማርያም እስቲ ባለን እስቲ መሳይ ወይኔ እስቲ ጎንደሬዎች መሳይቤ እስቲ በደንብ ፍቅር ዓለም ካንቺ ጋራ ፍቅርብሽ ደስታን የራስ አይመሰከን እስቲ ለብሰሽው ምናምን ነው ቤተሰብን ዛሬ እናሳያቸው እስቲ ጥምቀትን እንምሰል ብለን እስቲ ወይኔ ራስ ሊጥም አለ ለብሰሻት መቼም ሶስ ልልበሰው? አዎ ልበሽው እና ቤተሰብ እሷ ለብሳ እስክትመጣ ይጠበቅና ያው እንግዲህ ሎሚም ኖረውርባታለን ብለን አስበናል። እስቲ እና ለብሳ እስቲ ያምርባታል አያምርባትም እስቲ ቤተሰብ አብረና ያለን እስቲ እቺን እቃዋን ላስቀምጥ
እቃዋን ላስቀምጥ እና ቤተሰብ አሁን ነው እንደ ሎሚው መወርወር አለብኝ ሌላ ሰው ሳይቀርምብኝ በዚህ አጋጣሚ መወርወር አለብኝ። እስቲ ስትመጣ አይቼ ካማረባት እቺ ሎሚ ወርወር አለብኝ ተዘጋጅቼ ነው ኦሬዲ ዛሬ የመጣሁት ቤተሰብ። እስቲ አብረን እናያለን። ኧረ በስመ አብ እንዴት እንዳማረባት የመጣች ነው ከታች። ኧረ ዛሬማ ሎሚ ጨረስንባት። አንቺ የህመሜ ሐኪም አንቺ በስመ አብ እስቲ እጅሽን ከፍ አድርጊና እስቲ ቆይ እኔ ልሰርልሽ ይሄ ነገር ሶስ እስቲ እንዴት ነው እንደዚህ ከፍ አድርጊ እንደዚህ ነው የምታስረው መሰለኝ። እስቲ ሶስ አልተመቸሽም መሰለኝ ስልኩን እስቲ አንዴ ኧረ በስመ አብ አምሮብሻል ዛሬ ልጠመጥመኝ ነው ይሻላል አንድ እንደዚህ ይሻላል። እኔ መስታት ይሄን አንገቴ ላይ ነው ማለት ማስገባው አስገባልኛ እንደገዛ ቆይ ቀስ አድርግ ፀጉሬን ያመኛል እኮ ዛሬ ውበትሽን ላምጣ ቤት ተሸከርኩ። እስቲ ውበትሽን ላምጣ ምን በፊት ቆንጆ አይደለም? እንዴት አባቱ ነው ያማረብሽ! ኧረ በጣም አምሮብሻል በእውነት እንደዚህ አልጠበቅኩም ነበር። እስማ አምሮብኛል ቤተሰብ ያምራል። ሲናተ ኮሜንት ሴክሽን ላይ ጻፉልኝ። ግን አመሰግናለሁ የሆነ ሁሉ ስላሳመረው እንዲህ ብቻ ነው እንዴ? ኧረ ሳሚ እንጂ ኧረ ምን ማለት ነው? ኧረ እንዲህ ብቻ ኧረ በስመ አብ ቤተሰብ ይሄን ሁሉ ነገር አብረን ለማሳለፍ እሱ እንደዚህ ገዝቶልኝ እኔ ምንም ነገር አላሰብኩም። ምንም ነገር ሳልገዛ ያመጣ ደግሞ ይሄ ልብስ ያምራል። አውቄ ነው ቅድም ያስተካከለ አይ ጠርጥሬ ነበር በእውነት። አይ የምር በጣም ነው ያማረብሽ። ገዛችልኝ ምናምን ፀጉር ቤትማ እንኳን ቆይሽ የምር ያምራል። ልብሱ ጋርም አይሄድም ቤተሰብ በጣም ይሄዳል ብዬ አስባለሁ። በጣም አምሮባታል እና አሁን አታረሻሽ የግድማን ሳሚ የምሬን ነው። ቢያንስ እናንተ ካይስ ገዛ ብሎ ካሳምሽ አይ ሳሚኛው እዚሽ ጋር በእውነት አንድ ብቻ ያንመር አንድ አጣላ እዚሽ ጋር አረበናዝ እዚሽ ጋር ሳሚ ምንድነው ያሳፈርሽ? እዚሽ ጋር ብቻ እዚህ ጋር ለማልከው እዚሽ ጋር እዚሽ ጋር ጉንጬን እኮ እዚህ ጋርም ሳብሽ እዚህ ጋር እዚሽ ጋር ብቻ የቀረችው እዚሽ ጋር አይ በድሮ ጊዜ አይ ስንታረቅ ምን ነበር እንዲ እዚሽ ጋር ማለት እዚሽ ጋር አይሆንም አይ የፍቅር የመውደድሽ ለዛ ቅጣቱ በእኔ ላይ ሲበዛ ከፊቴን ያለሽ ከጎኔ አይቼሽ መች ተግብሽ በሀሳብ ጭራሽ አልጠበኩም እንደዚህ አይነት አዎ ሲያምር እንዴ ለብሰና አብረን ነው ምን አዎ ጥምቀትን አብረን ነው የምናሳልፈው ዛሬ እና ቤተሰብ በደንብ ተከታተሉን። እኔና እሱ ዛሬ አብረን ነው ጥምቀት የምናሳልፈው እና ይሄን ብቻ የገዛሁልሽ ነው እንዴ መሰለሽ? ሌላማ አለ እንደዚህ አልሽ ግን ቤተሰብ ጎንደር ይዘህ መሄድ አለብን። አዎ እንሄዳለን። ጎንደር ነው መሄድ ያለብን። የምር በጣም ደስ ብሎኛል። ደግሞ ሌላ ምን አለ እኮ ተውለታ ይበዛብኛል። ኧረ ጨፍኝ እስቲ እና ጨፍኝ። የምሬን ነው። ሁሉም ተሟልቷል እኮ አይ ከዚህ በላይ ሌላም ነገር ያስፈልጋል መሰለኝ። ሌላ ቦታ ከምትሄጂ እዚሁ እስቲ እናያለን። አይ ጨፍኝና ጨፍኝ እንጂ በደንብ እንዲህ ምንድነው? ኧረ እያይሽ እንዲህማ ከሆነ አይ አልሰጥሽም። በቃ አይ ይቅር እውነት ጨፍኝና እሺ ተወሰኝ እኮ እንደዚህ ከሆነሽ አልሰጥሽም። በትክክል አይ ጨፍኝ እጨፍኛለሁ። እስቲ አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ ሌላ ቦታ ከሚወረወርብሽ እዚሁ ልጨርሽ። የኔ
ሌላውን እንዳልቀበል እና ታዲያ እኔ ከፈለኩት እኮ ነው ካነሳሁት። ምን ማለት ነው? እኔ ከሌላ ሰው እንዲወረውርብኝ ነው። እንዴት እናንተ ቀሚስ ገዛው ብሎ ነው ብዬ ሎሚም ግዴታ ነው። አይ ቀሚስና ሎሚ ሌላ ቦታ ከሚወረውርብሽ እኔ እዚህ ወርውሬ ቅድም ነበር ያልሽው አምስት ወንድ ምናምን እና ታዲያ አንተ ሁሉንም ማስተካከል ሰጂ ሎሚ እና ታዲያ እና መጀመሪያ እኔን ተቀበልሻል አትቀበይም? ከፈለግሽ ያው ትቀበያለሽ። እቺ ልብስ ገዝቶ ተመሳሳይ ገዝቶ ማለት ነው። ኋላ ሄደ ሌላ ሎሚ እንዳይወረወር ነው። እና ታዲያ ግን ለሎሚው አመሰግናለሁ፣ ለልብሱም አመሰግናለሁ። በጣም ደስ ብሎኛል። ያምር ግን እንዴት ነው ቁመቴ ምናምን እንዴት አወቅ? በጣም ትክክል ነው። የእውነት በጣም ወድጄዋለሁ። የምር ምርጫ ላይ ጎበዝ እንደሆንኩ ዛሬ ገና የምር ብቻ ሄደው ይመርጥ አሁን ማረኝ ሲምር እሺ እንዲህ ያምርብሻል ብዬ አልጠበኩም ነበር። የምር ዛሬ ሞዴል መስልሻል። የምር ብቻ በጣም አመሰግናለሁ። ደስ ብሎኛል። ምንም አይደል። ምን ከምስጋና ውጪ ሌላ ምንም ልል አልችልም። ለኔም ይሄ በቂ ነው። አመሰግናለሁ። ሴት ልጅ ሎሚ መወርወር ስትጀምር እንግዲህ ወረወርብሃለሁ አንድ ቀን አይሻልም? ይሻላል። ግን እኮ ቅድም የእውነት በጣም ውስጤ እንዴት እንደተረረ ብዬ ነበር። ፀጉሬን ሰርቼ ለራሴ ደክሜ መጥቼ ከዛ ደግሞ ሌላ ሴት እናቴ ገዛችልኝ አሁን አምስተር በጣም ደበረ። ደግሞ ምን ጉድ ይዞብኝ መጣ ብዬ አይ መጀመሪያ አምሮባ ምናምን ብለሽኝ ስትቀያይርብኝ ደነገጥኩ። እኔ እራሱ ወስማ አያምርም ማለት ሌላ ሴት ከገዛች አያምርም፣ ምንም ነገር አያምርም። እኔ ካልፈቀድኩ እኔ ፈቅጄ ሲሆን ነው የሚያምረው እንጂ ሌላ ሴት አምጣው ነው ልብስ አያምርም። ግን እናንተ ስንለብሰው ግን አመረ። እሺ ቅድም ብቻውን ለብሶ ያለ ያምር ነበር ልብሱ ወይስ አሁን ነው የሚያምርብን? ነገሩ ጀመል ሌላ ሰው አንድ ሰው ሳይሰጠን እኔ ፊት አድርገን እንዳመጣ በተለይ ሴት ቤተሰብ ምናምን ከሆነ ችግር የለም። ሴት ጓደኛዬ ናት ምናምን ብለህ ልብስ የሆነ ስጦታም ተገዝቶልህ ከመጣ እኔ አልቀበልም። ስጦታውን ተመልሰዋለህ፣ እዛው ተመልሰዋለህ። እሺ አሁን ግን አማረ። ቅድም ምንም አላማረ። በጣም የምር እንዲህ ማች በጣም ያምሩብናል። በስማም ጎንደሬ ነው ያስመሰልከኝ። እዚህ ላይ ደግሞ ጸጉሬ ያለ ልብስ ያለ ጭፈራ የሚቀራ በስማ እንድችልሽ በል አንተ እንድችልሽ በል እስቲ በ ደረሰው ደመቱ ደመቀ ምሽቱ በሉ ተደሰቱ ካደረገ ኗሪ አመት ባል አክባሪ ይመስገን ፈጣሪ ደረሰው ደመቱ ደመቀ ቤተሰብ በጣም ደስ ብሎኛል። ደስ ብሎኛል። አመሰግናለሁ። ይሄ ልትሰጠኝ ነው ቤተሰቦችን የቀጣፋችሁ? ባይገርማችሁ በቃ እንትኑ እየመለሰ ነው ጥፋቱን ያደረገውን ነገር በዚህ ያደረገው ሊያረሳሳይ ነው። ያኝ ነገሮች ያኮረፍኩባቸውን ጊዜያት ያዘንኩባቸውን ጊዜያት በዚህ አድርጎ ሊያረሳሳ ነው። የተሳካለት መሰለኝ ግን አይደስ ብሎኛል። የተሳካለት ነው። ለማንኛውም በዚህ ቀጥል። ስጦታ ቀን በቀን አምጣልኝ። ከዛ ነው ምስማማው። እሺ እና አመሰግናለሁ። ሌላ ምንም ልል አልችልም። የፍቅር የመውደድሽ ለዛ ቅጣቱ በእኔ ላይ ሲበዛ ከፊቴ ያለሽ ከጎኔ እና ቤተሰብ ጨርሰናል። ያው ያመጣኋትን ስጦታ ሁሉ ወዳለች። በቃ ሌላ ነገር እስከነገናኝ ቤተሰብ ደህና ቆዩልኝ። መልካም የጥምቀት በዓል ይሁንላችሁ። እናመሰግናለን። ባይ ባይ።